ሰማያት ያለ ምሰሶ ሲቆሙ፣ ምድር ያለ መሰረት ስትሰራ እነርሱ የሰማይ ሰራዊት ሆነው የተፈጠሩ ፍጥረታት፣ የብርሃን ፍጡራን፣ የመንፈስ ኃይሎች፣ የሁሉን ቻይ አምላክ አገልጋዮች፣ በሰማይ ከፍ ባለ መንግስት ውስጥ የእግዚአብሔርን ክብር ቅዱስ 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 እያሉ የሚያመሰግኑ ካህናት፣ እግዚአብሔርን ቃሉን ወደ ነቢያት ፈጥነው በመላክ የሚያደርሱ መልእክተኞች፣ በመከራ የጎበጠን በጨለማ ኃይላት ፈተና የተቸገሩትን ሰዎች በረድኤታቸው የሚራዱ አጋዦች፣ ጥንተ ጠላታችን ዲያብሎስን የፈጠረን እስኪገለጥ ድረስ ባለንበት ጸንተን እንቆይ ብለው የሐሰት ትምህርቱን ድል የነሱና በትዕቢቱ ምክንያት ከክብሩ ሲወርድ የተዋጉት ወታደሮች፣ በምልጃቸው ላዘንን መጽናናትን፣ ለተከዝን ደስታን፣ ሕመም ላለብን ድህነተ ሥጋን ያሰጡንና የጠላት ሆድ ሊበላን አስቦ እንደ ተራበ አንበሳ በሚጮውበት በዚህ አስከፊም ሰዓት ድረስ ጥበቃቸው የማይለየን መላእክት ምንድን ናቸው? አፈጣጠራቸውና ማንነታቸውስ ምን ይመስላል? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልአክ የሚለውን ጥሬ ቃልን ስንመለከት በግዕዝ ሁለት ትርጉሞች አሉት። አንደኛው አለቃ፣ ሹም ማለት ነው። በዮሐንስ ራእይ ላይ የምናገኘው ሰባቱ የቤተ ክርስቲያን አስተዳዳሪዎች መላእክት ተብለው መጠራታቸውም ከዚህ አንጻር ነው። ሁለተኛው ትርጉሙ ደግሞ መልእክተኛ፣ የተሰደደ፣ የተላከ የሚል ትርጉም አለ። ይኸውም የመላእክት ተግባር ምን እንደሆነ የሚያስረዳ ቃል። መላእክት ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር የሚላላኩ መናፍስት ናቸው። መላእክት በሌላ ስማቸው የሰማይ ሰራዊት ተብለው ይጠራሉ። እነዚህ መላእክት በዋናነት በሁለት ወገን የተከፈሉ ሲሆን ብርሃናውያን መላእክትና የጨለማ አበጋዝ የሆነው የዲያብሎስ ሰራዊት የሆኑት እኩያን መላእክት ናቸው። ስለዚህ የእግዚአብሔርን መላእክት ከሌሎች መላእክት በአጠራር የምንለያቸው ቅዱስ በሚል ቅጽል ስማቸው ነው። መላእክት የተፈጠሩት በመጀመሪያው ቀን። መዝሙረኛው ክቡር ዳዊትም ይህን በማስመልከት እግዚአብሔር ቃል ሰማያት ተፈጠሩ፣ የሰማይ ሰራዊትም ሁሉ በአፉ እስትንፋስ ይላል። ምንም እንኳ በመጀመሪያው ቀን የተፈጠሩ ቢሆኑ ከአራቱ ባህሪያተ ሥጋና ከሰባቱ ሰማያት በኋላ በዘጠነኛው ሰዓተ ሌሊት ነው የተፈጠሩት። ይህ ለምን እንደሆነ ቅዱስ ኤጲፋኒዮስ አክሲማሮስ በተባለ መጽሐፉ ላይ ሲገልጽ በፊት ፈጥሯቸው ቢሆን እኛም አብረነው ፈጠርን፣ ያዝንለት፣ ተራዳ ነው ባሉ ነበር። አንድም እርሱ ቢመሰርት እኛ ገነባን፣ እርሱ ቢገነባ እኛ መሰረትን ባሉ ነበር። ይህም ሳጥናኤል በኋላ እኔ ፈጠርኳችሁ እንዳለው ማለት ነው። አንዳንድ ሊቃውንት መላእክት ከሰው በፊት ስለተፈጠሩ የሰው ታላላቅ ወንድሞች ናቸው ይሏቸዋል። ተፈጥሯቸውም ካለመኖር ወደ መኖር መላእክት እንደ እሳት የሚሞቁ እንደ ነፋስ የሚረቁ ስለሆነ አንድም እንደ እሳት እንደ ነፋስ ፈጣኖችና እግዚአብሔርን ፈቃድ የሚፈጽሙ ኃያላን ስለሆኑ ባህሪያቸውን ለመግለጥ ከነፋስና ከእሳት ተፈጠሩ ይባላል። የመላእክት ቁጥራቸው ከእግዚአብሔር በቀር ማንም አያውቅ። በነገድ ስናያቸው ግን ቅዱስ ኤጲፋኒዮስ እንደሚነግረን 100 ነገዶች ናቸው። እያንዳንዱ 10 ነገድ የሚይዙ ሲሆን አንደኛ አጋዕስት ተብለው ይጠሩ የነበሩት አለቃቸው ሳጥናኤል የነበረው ናቸው። ሁለተኛ ኪሩቤል ሲባሉ አለቃቸውም ኪሩብ ይባላል። 4 ራስ 4 ገጽ አላቸው። ገጻቸውም ገጸ ሰብዕና ገጸ አንበሳን ይመስላል። ሰውነታቸው ሁሉ በአይን የተሸለመ ሲሆን አይናቸውም እንደ ነብር ቆዳ ዥንጉርጉር ነው። አገልግሎታቸው በቀሳውስት አምሳል የሥላሴን ዙፋን መሸከም። ሶስተኛ ሱራፌል ሲባሉ አለቃቸው ሱራፊ ነው። በዲያቆናት አምሳል ለጸሎት የሚያተጉ የምስጋና መላእክት ናቸው። ገጻቸውም ገጸ ንስርና ገጸ እንስሳ ይመስላል። 6 ክንፎች አሏቸው። አራተኛ ኃይላት ሲባሉ አለቃቸውም ቅዱስ ሚካኤል። እነዚህም መላእክት የሥላሴ ሰይፍ ጃግሬዎች ናቸው። አምስተኛ አርባብ ሲባሉ አለቃቸውም ቅዱስ ገብርኤል። እነዚህም መላእክት በሥላሴ ፊት በአጋፋሪ አስተናጋጅ አምሳል የሚቆሙ ናቸው። ስድስተኛ መናብርት ሲባሉ አለቃቸው ቅዱስ ሩፋኤል። በጋሻ ጃግሬ አምሳል ያገለግላሉ። የመብረቅ ጋሻ የእሳት ጦር ይዘው ዘላለም እንደ ነፋስ ሲበሩ ይኖራሉ። ሰባተኛ ስልጣናት ሲባሉ አለቃቸውም ቅዱስ ሱሪያል ይባላል። ሥላሴ አዋጅ ነጋሪዎችና መላእክትን በየጊዜው ለጸሎትና ለምስጋና የሚያተጉ
የሚያተጉ ናቸው። ስምንተኛ መኳንንት ሲባሉ አለቃቸው ሰዳካኤል ይባላል። የሥላሴ ቀስተኞች ናቸው። ተራራ የሚንድ ድንጋይ የሚሰነጥቅ የእሳት ፈላጻ የእሳት ቀስት ይዘው ሰውን ከመከራ ሥጋ ከመከራ ነፍስ ሲጠብቁ ይኖራሉ። በትንሣኤ ዘጉባኤ ጊዜ የሰውን ሁሉ አጥንት ሰብስበው ለትንሣኤ የሚያበቁ እነዚህ ናቸው። ዘጠነኛ ሊቃናት ሲባሉ አለቃቸው ሰላታኤል ይባላል። ይህም የሥላሴ ፈረስ ባልደራስ ናቸው። የእንስሳት ጠባቂ መላእክት ናቸው። አስረኛ አናንኤል የሚባል አለቃ ያላቸው መላእክት ሲሆኑ እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፉ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርዕትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን የሚጠብቁ ናቸው። እነዚህ ቅዱሳን መላእክት የሚኖሩባቸው ቦታዎች 3 ሲሆኑ ኢዮር፣ ኤረር እና ራማ ይባላሉ። የመጀመሪያዎቹ 40 ነገድ በኢዮር፣ ቀጣዮቹ 30 ነገድ ደግሞ በራማ፣ የመጨረሻዎቹ 30 ነገድም በኤረር የሰፈሩ ናቸው። ዲያብሎስ በትዕቢቱ ከተዋረደ በኋላ ግን የነገደ መላእክቱ ቁጥር ከ100 ወደ 99 የአለቆቹም ቁጥር ከ10 ወደ 9 ቀንሷል። እነዚህ መላእክት ለተልእኮ ፈጣሪ ካላዘዛቸው በስተቀር ከስፍራቸው አይለቁ። ሲያዛቸው ግን ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ ድረስ ከብርሃን ፍጥነት በላይ በሆነ ቅጽበት ይመጣሉ፣ ይወርዳሉ። መላእክት በተለየ ሁኔታ ረቂቃን ናቸው። ከነፋስ ነፍስ ትረቃለች፣ ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ ቅድስት ሥላሴ ይረቃሉ። እንደ ሰው አይራቡም፣ አይጠሙም፣ ልብስም ሆነ መጠለያ አይፈልጉም። ምግባቸው የእግዚአብሔር ምስጋና፣ መጠጣቸው የመለኮት ፍቅር ነው። መላእክት ጾታ የላቸውም፣ በመሆኑም አይጋቡም፣ አይዋለዱም። ምንም እንኳ ከሰው በፊት ቢፈጠሩም አያረጁም። ዘወትር ውቦችና ብርቱዎች ናቸው። እንደ ሰው አንድ ጊዜ ደግ ሌላ ጊዜ ክፉ በመሆን አይዋልሉ። ምንም እንኳ ረቂቃን ቢሆኑም ሕልውና ከአካል ጋር አላቸው። ዮሐንስ ዘደማስቆ የተባለ አባት ይህንን ሲያብራራው መላእክት ረቂቃን ናቸው የምንለው ከኛ አንጻር ነው። ከማንም ጋር ከማይነጸረው ከእግዚአብሔር አንጻር ሲታዩ ግን ግዙፋን ናቸው። ፍጹም ረቂቅ እግዚአብሔር ብቻ ነውና ብሏል። ምንም ረቂቃን ቢሆኑ ውሱናን ናቸው። እንደ ሰው በቦታ የሚገመቱ ባይሆኑም መጠን አላቸው። መጠናቸውና አራያቸውም የተለያየ ነው። ቁመታቸው ከምድር እስከ ሰማይ የሚደርስ መላእክት አሉ። በክንፋቸው ብቻ አንድ አገር የሚያለብሱ መላእክት አሉ። ራሳቸው ብቻ ተራራ የሚያክሉ መላእክትም አሉ። በአይን የተቀረጹ የተሸለሙ ሁለንተናቸው አይን የሆነ መላእክት አሉ። 6 ክንፍ ያላቸው መላእክት አሉ። መብረቅ ለብሰው መብረቅ ተጎናጽፈው የሚኖሩ መላእክትም አሉ። ነፋስ ለብሰው ነፋስ ተጎናጽፈው የሚኖሩ መላእክት አሉ። ብሩህ ደመና ጠምጥመው የሚኖሩ መላእክት አሉ። እግራቸው አምደ እሳት የሚመስልም መላእክት አሉ። እነዚህ መላእክት አራያቸውና መጠናቸውን ከእግዚአብሔር በቀር የሚያውቅ የለም። አዋቂዎች ናቸው። ዕውቀታቸው ግን ሐዋርያው ቅዱስ ጴጥሮስ እንደተናገረው ከሰው እጅግ ከፍ ያለ ነው። ምንም እንኳ ከሰው እጅግ ከፍ ያለ ቢሆንም ግን ዕውቀታቸው መጠን አለው። ከእግዚአብሔር በቀር ፍጹም ዕውቀት ያለው የለምና እኛ ዕውቀታችን እንደ መላእክት የሚሆነው ከትንሣኤ ዘጉባኤ በኋላ ነው። ሰው ከመበደሉ በፊት ልክ እንደ መላእክት ንጹሕ ውብና ብርቱ ነበር። በፍጥረታት ላይ ሁሉ ስልጣን ነበረው። እርሱ ሲበድል ግን ከስልጣን የወረደ ሰው እንደ ድሮ የሚያከብረው እንደሌለ ሁሉ ፍጥረታቱ አዳምን አልታዘዝ አሉት። እንደውም ተበረታቱበት። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣውም ወደ ቀድሞ ክብራችን፣ ወደ ልጅነታችን፣ ወደ ቀድሞ ቦታችን፣ ወደ ገነት ከዚያም በላይ ወደ መንግሥተ ሰማያት ሊመልሰን ነውና ሰው ምንም እንኳ በዚያ ዓለም ሳለ ብዙ ውጣ ውረዶችን ቢያሳልፍም በመጨረሻ መላእክትን ይመስላል። ለዚህም ነው ቅዱሳን መላእክት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደገለጸው ታናሽ ወንድማቸውን ሰውን በማገልገል ላይ ያሉት ምንም እንኳ በስም ብንጠራቸው ስማቸው ነገረ እግዚአብሔርን የሚያስረዳ እንደሆነ እንጂ በሕሊና ስናስተውለው ማን እንደሚባሉ አይታወቁም። ስም የሌላቸው ሆኖ ሳይሆን የሰው አእምሮ ሊረዳው አይችልምና። ለምሳሌ ሚካኤል
ማለት መኑ ከመ እግዚአብሔር ማለት እንጂ የመልአኩ ስም አይደለም። በነገራችን ላይ የእግዚአብሔር ትክክለኛ ስሙም አይታወቅም። ያ ማለት ግን ስም የለውም ማለት ሳይሆን ሁለንተናውን የሚገልጽ ስም በሰው ቋንቋ መግለጽ አይቻልም ማለት ነው። በመጽሐፍ ቅዱስ ቅዱሳን መላእክት በተለያየ መልክ ለሰው ይገለጡ ነበር። ለሙሴ በእሳት አምሳል፣ ለሕዝበ እስራኤል በአምደ ብርሃንና ደመና አምሳል፣ ለጌዲዮንና ለጦቢት በተራ ሰው አምሳል፣ ለማኑሄ ሚስት በነቢይ አምሳል ሆነው ተገልጧል። ይሄ ማለት መላእክቱ ሰው እንዲገባው በሰው አእምሮ መጠን ተገለጡ ማለት እንጂ መልካቸው ተለዋዋጭ ነው፣ የራሳቸው የሆነ ቋሚ መልክም የላቸውም ማለት አይደለም። ክቡር ዳዊት ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም፣ በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእግሮቻቸው ያነሱሃል እንዳለው እያንዳንዱ ሰው ጠባቂ መላእክት እንዳሉት ያስረዳል። እስራኤል ዘሥጋን የጠበቃቸው መልአክ ቅዱስ ሚካኤል ይህንንም ለኢያሱ በኢያሪኮ አጠገብ ነግሮታል። ይሁዳ የመልአኩ ስም ማን እንደሆነ በግልጽ ነግሮታል። አስቀድመን እንደተመለከትነው ለእያንዳንዱ ሰው ብቻ ሳይሆን ለእንስሳት፣ ለእጽዋት፣ ለምድር፣ ለፀሐይ፣ ለጨረቃ፣ ለከዋክብት ከምድርም በታች ለተፈጠሩ ፍጥረታት በሙሉ ጠባቂ መላእክት አሏቸው። ለምሳሌ እንስሳትን የሚጠብቀው መልአክ ሰላታኤል ይባላል። አናንኤል የሚባለው ነገደ መላእክት ደግሞ እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፉ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርዕትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን የሚጠብቁ ናቸው። ቅዱስ ባሲሊዮስ ዘቂሳርያ ሰውን ስለሚጠብቁ መላእክት ሲናገር ክፉ ስራን ካልሰራን በስተቀር ጠባቂ መልአካችን ከኛ አይለይም። ጭስ ንብን ከቀፎ እንዲወጣ እንደሚያደርገው ሁሉ የኛ ኃጢአት ጠባቂ መልአካችን ከኛ እንዲለይ ያደርገዋል ብሏል። ቅዱሳን መላእክት የቤተ ክርስቲያን አገልጋዮችም ናቸው። ቤተ ክርስቲያን የክርስቶስ አካል ናትና መላእክት ቤተ ክርስቲያንን ያገለግላሉ። የጌታችን ሰው መሆንን ያበሰሩን በቤተልሔም ግርግም ሲወለድ እጅግ ደስ ብሏቸው ያመሰገኑትም ስለ ልደቱ ለእረኞች የነገሯቸው ወደ ግብፅ ሲሰደድ አብረውት የሄዱ በፈለገ ዮርዳኖስ በዮሐንስ እጅ በዕደ ዮሐንስ ተጠምቆ ወደ ገዳመ ቆሮንጦስ በሄደ ጊዜም ያገለገሉት ጌታችን በጌቴሴማኒ የአትክልት ስፍራ ሲጸልይ ሲያበረቱት የነበሩት ሲያርግ ደግሞም ዳግም እንደሚመጣ የነገሩን ዳግም ሲመጣ አብረውት የሚመጡትና ሙታንን የሚቀሰቅሱትም እነዚሁ ቅዱሳን መላእክት ናቸው። ይህ አገልግሎታቸው በሐዋርያትም የተመለከትነው ነው። ሊቀ ካህኑ ሐዋርያቱን ሲያስራቸው ሰንሰለታቸውን የፈቱላቸው መላእክት ናቸው። የገሊላው ንጉሥ ይሁዳ ሐዋርያው ያዕቆብን ከገደለው በኋላ ጴጥሮስንም ሊገድለው ሲል በትል ተበልቶ እንዲሞት ያደረጉት ቅዱሳን መላእክት ናቸው። በአጠቃላይ ቅዱሳን መላእክት ከክርስቶስ ደግሞም አካሉ ከምትሆን ከቤተ ክርስቲያን ይኸውም ከኛ ከምዕመናን አይለዩ። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን እጅግ አድርጎ ይወዳል። እነዚህን ቅዱሳን መላእክትንም ጠባቂ አድርጎ ይልክላቸዋል ይልክልናል። በስራችን ሁሉ ለሚጠብቁን፣ ዘወትር በኃጢአት ስንወድቅ ደግፈው ለሚያነሱን፣ በኃጢአት ስንጨማለቅ ለዛሬ ተዋት እያሉ ስለኛ መዳን ፈጣሪ ለሚማልዱልን፣ በእኛ ንስሐ መግባት ስለኛ በሰማያት ድል ያለ ምስጋና ለሚያቀርቡ፣ እንቅፋት እንዳይመታን ለሚጠብቁን፣ በርኩሳን መናፍስት አንድም በፈቃደ ስጋችን ላይ እንድንሰለጥን ለሚራዱን ለእነዚህ ቅዱሳን መላእክት ውለታ ታዲያ እንዴት መክፈል ይቻለናል? እነዚህን ጠባቂዎቻችንን ለሰጠን እግዚአብሔር ተመስገን ከማለት በስተቀር ምን ማለት እንችላለን? በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ለዘላለም እስከ ዘላለም ድረስ ለአምላካችን ይሁን። የመላእክቱ ጥበቃና ረድኤት ከሁላችንም ጋር ይሁን። አሜን።